እንግዲህ የዩቱብ ፋሚሊዎች እንዴት ናቸው? እኔ ደህና ነኝ። አይነው ጠፍቻለሁ። ወደ አይ ቲንክ ወደ ዋናዝ አካባቢ ቪዲዮ ለቅቄላችሁ አላውቅም እና ያው እንደሚታወቀው ያው የሚታመን ዌብሳይት ፈጥቼ ነው እና ፋሚሊ አሁንም እንደተለመደው ስራችንን እንጀምራለን ፋሚሊ እና ሁሌ እንደዚህ አይነት የኦንላይን ስራዎችን የኦንላይን የሚሰሩ ዌብሳይቶች ሲመጡ ወዲያው የምለቅላችሁ ይሆናል እና ለዚህ ዩቱብ ቻናል አዲስ ከሆናችሁ ፋሚሊ ላይክ፣ ሼር፣ ሰብስክራይብ በማድረግ እኔንም አበረታቱኝ። ሁሌ ለየት ያሉ ዌብሳይቶች ሲመጡ ወዲያው ፖስት ማድረግላችሁ ይሆናል እና ፋሚሊ ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ እኔ ፋሚሊ መሆን ትችላላችሁ። ቀጥታ ወደ ቪዲዮ እና ፋሚሊ እዚህ ጋር ልክ በኮመንት ሴክሽን ላይ በማስቀምጥላችሁ ሊንክ ልክ ስትገቡ ይሄንን የሚመስል ኢንተርፌስ ያመጣልናል ማለት ነው እና የዌብሳይቱ ስም ቫሊያንት ይባላል እና አዲስ ነው ጋይስ። አይ ቲንክ ዛሬ ምንድነው ሴፕቴምበር 12 ነው አይ ቲንክ መሰለኝ የተለቀቀው 11 ነው እና ፋሚሊ በጣም አዲስ ነው ፋሚሊ ቀድማችሁ ገብታችሁ ተጠቃሚ እንድትሆኑ በማሰብ ነው ቪዲዮ እንሰራላችሁ እና ፋሚሊ እና እንዴት ነው ስራውን የምንጀምረው እንዴት ነው የምንሰራው የሚለውን ሙሉ ቱቶሪያል እዚህ ላይ ያሳያችኋለሁ። እንዴት ነው ስዊች ድሮ፣ እንዴት ነው ዲፖዚት የምናደርገው፣ እንዴት ነው በኢንቪቴሽን የምንሰራው የሚለውን ሙሉ ቪዲዮ ያሳያችኋለሁ። እስከ መጨረሻው ተከታተሉኝ፣ ይመቻችሁ። እና በመጀመሪያ ልክ በሊንኩ ስንገባ እዚህ ጋር ክሬት ኒው አካውንት የሚል ኢንተርፌስ ያመጣልናል ማለት ነው። ኮመንት ሴክሽን ላይ ያስቀምጥላችኋለሁ ዌብሳይቱ ሊንክ ማለት ነው እና ክሬት ኒው አካውንት ሞባይል ነምበር አለ፣ ፓስወርድ አለ፣ ቬሪፋይ ኮድ የሚል አለ፣ ደን ምን አለ ኢንቪቴሽን ኮድ። ይሄ ኢንቪቴሽን ኮድ ነው እና እዚህ ጋር ሞባይል ነምበራችንን እናስገባ። እኔም የራሴን እናንተም የራሳችሁ ዜሮን ሳታስገቡ 9 ብላችሁ ትጀምራላችሁ። ደን እኔ ያስገባው እዚህ ጋር ፓስወርድ አለ። ፓስወርድ ደግሞ 8 ዲጂት መሆን አለበት። 8 ዲጂት እኔና ኦር እንደሱ ሳይሆን እንደዚህ ነው ያስገባል 8 ዲጂት። ደን ቬሪፋይ ኮድ የምትላለች እዚህ ቦታ ምን እንሞላለን? እዚህ ጋር 7884 የምትለዋን ራሷ ነው ደግመን እናስገባለን። መለደን እንለዋለን። ደን ምን እንላለን? ክሬት አን አካውንት እንለዋለን። እዚህ ጋር ክሬት እንለዋለን። ኦኬ ሬጂስተር ፌልድ። ኦኬ ፌል እያለኝ ነው። ኦኬ ፎን ነምበሩን ኦልሬዲ እኔ ከዚህ በፊት ተጠቅሜዋለሁ ለዛ ነው ፌል ያለኝ እና ሌላ ስልክ እናስገባ ማለት ነው። እና ደምናለሁ ደንላለሁ ክሬት እለዋለሁ። ቬሪፋይ ኮድ ዜሮ ኦኬ ታውቂያችኛዋ ኮድ 4366 እንለዋለን ማለት ነው። ክሬት እለዋለሁ። ሰክሰስ አለኝ ወዲያው ፋሚሊ። ልክ ሰክሰስ ሲል እንደዚህ ይህን የመሰለ ኢንተርፌስ ያመጣልናል ማለት ነው ፋሚሊ። ልክ ወደዚህ ኢንተርፌስ እንገባ ምን እናደርጋለን? እዚህ ጋር ምን አለ? ሆም አለ፣ ቲም አለ፣ አፕግሬድ አለ፣ ፕሮፋይል አለ ማለት ነው። ተነኛ ምን እናደርጋለን? ልክ ስንገባ ጆይን ብቻ ስናደርግ 50 ብር ኢትዮጵያ ብር 50 ኢትዮጵያ ብር ይሰጠናል ማለት ነው። ዲፖዚት አለ፣ የዊዝድሮ አለ፣ ታስክ ሴንተር አለ፣ አፕግሬድ አለ፣ ሼር ኮመንት እንደ ላኪ አለ ማለት ነው። ላክዌል አለ። እኛ ቀጥታ ወዴት እንሄዳለን? ወደ እንትኑ እንሂዳለን። ወደ አፕግሬድ ነው ወደ እሱ እንሂድ። የምንገዛቸው እንትኖች እዛ ላይ ስለሆኑ ማለት ነው። ኢንቪቴሽን ኢቨንት አለ፣ ዴይሊ ደግሞ ፍሪ ዴይሊ ቼክ አለን 20 ብር ዴይሊ ይሰጠናል ለ100 ቀን ማለት ነው። ቶታል ደግሞ 2,000 ብር እናገኛለን። ፕሮዳክት ዋን አለ እዚህ ጋር 2 ሶሪያል አለ 4 እንዲህ አሁን አልተከፈቱም። እስከ 10,000 ብር አይታል 25,000 እስከ ስንት ሺህ መሰለህ? ቶታል እስከ 600,000 ብር አለ ማለት ነው ጋይስ። እና ፋሚሊ ገብታችሁ ተጠቀሙበት እላለሁ። እዚህ ጋር ልክ ስንከፍት ይሄን ይመስላል። እኔ አሁን ፕሮዳክት ዋንም መግዛት ከፈለኩኝ ባይና ብለዋለሁ። አሁን ፕሮዳክት ዋን ላይ ዳይሊ ኢንካም የምናገኘው ሀወርሊ ነው ደግሞ ይቆጥርልን ማለት ነው። ዳይሊ ኢንካም የምናገኘው ስንት ነው? 55 ብር ማለት ነው። 500 ብር በአይ ቲንክ በስንት ቀን መሰለህ? በትንሽ ቀን እንመልሰዋለን ማለት ነው። በአንድ ሳምንት ኦልሬዲ አንድ ሳምንት ማለት ነው። ከዛም በፊት 4 ቀን ቢሆን ኦልሬዲ እሱም ዳይሊ ቼክ ይሰጠናል። ብር አይ ቲንክ 3-4 ቀን ነው። እሺ ሀወርሊ ኢንካም አለን። ዳይሊ እዛን ኮንፊርም እንለዋለን። ኮንፊርም ኢንሰፊሸንት አለኝ። እኔ አሁን ኦልሬዲ ባላንስ የለኝ። አሁን ሪቻርጅ እናድርግ። አሁን 500 መረጥኩኝ። ደን ሪቻርጅ ነው እለዋለሁ። ልክ ሪቻርጅ ነው ስለው ምን ያመጣልኛል? ፕሊዝ የሰሌክት ባንክ ናን ብሎ ያመጣልኛል። እዛ ነው ኦኬ እለዋለሁ። ደን እኔ አሁን ያመጣልኛል። ኮመርሻል ባንክ አለ፣ አዋሽ ባንክ፣ አቢሲኒያ። አሁን ኦልሬዲ በእንትን ነው የምፈልገው በኮመርሻል ባንክ ማለት ነው። ፔይ እለዋለሁ። ደን when making payment please be sure to fill in the order code after payment is sold. You must come back here and click I have made this bank transfer button below to submit the transaction ID. Only then your money will reach your account ይላል። ኦልሬዲ እኛ ልክ ከፍለን ስንጨርስ ምን እናደርጋለን? ኮፒ እናደርጋለን። እዚህ ጋር 14 ደቂቃ ይሰጠናል ማለት ነው።
በ14 ደቂቃ ውስጥ ወዲያው ነው ኦልሬዲ ምንከፍለው ማለት ነው። ኦርደር ኮድ አለን እዚሽ ጋር ምን አለ እዚህ ጋር አማውንት አካውንት ነምበሯን ይቺ እንዲ ፕሬስናል ኮፒ ይላል ማለት ነው። አይ ሃቭ ሜድ ካሳለፍነው ዲ ማለት ነው። አይ ሃቭ ሜድ ዘ ባንክ ትራንስፈር ትለዋላችሁ ማለት ነው። እንዲ ደን ሴንደር ፈርስት ኔም የላካችሁበት የእናንተ ስምና የአባታችሁ ስም ታስገባላችሁ። ደን ሰብሚት ስትሉት እዚች ጋር ሰብሚት ትራንዛክሽን አይዲ ኦር ኤፍቲ የሚባለው ማለት ነው። እሷን ታስገባላችሁ። ኤፍቲ የምትለዋን ለምሳሌ እዚች ጋር ኤፍቲ ብሎ ያለውን ቁጥር ታስገባላችሁ ማለት ነው። እንደዚህ እዚች ጋር እንደሚታየው ደን ሰብሚት ሴንደር አካውንት ትላላችሁ ፕሊዝ። እዚች ጋር ሰብሚት ሴንደር አካውንት የላኪውን አካውንት እዚህ ጋር ታስገባላችሁ የላካችሁበትን ማለት ደን ሰብሚት ስትሉት ወዲያው እንትን ያመጣልናል። ኮምፕሊት ይለናል። ወዲያው አይቆይም። ኦልሬዲ አንድ ደቂቃ ራሱ አይቆይም ሪቻርጅ ሲያደርግ እና እንደዚህ እያደረጋችሁ ሪቻርጅ አድርጋችሁ መስራት ትችላላችሁ ፋሚሊ። እና ከፈለጋችሁ በቲም መስራት ትችላላችሁ። ቲም ወደሚለው እኔ ኢንቨስት አላደርግም እና 500 ብር የለኝም የምትሉ ከሆነ ቲም ውስጥ ገቡና ኮፒ ትላላችሁ። ኦር እዚች ጋር እቺኮ ኢንቫይት ሊንክ ኮፒ ትሉና ለጓደኞቻችሁ ሼር በማድረግ ውጤታማ መሆን ትችላላችሁ ፋሚሊ። እና ዌብሳይቱ ይሄንን ይመስላል። ቀጣይ ፓርት 2 ላይ አዲስ ነገር እንሰራላችሁ። የምትፈልጉ ያልገባችሁ ነገር ካለ እዚሁ ላይ ኮመንት መስጫው ላይ አሳውቁኝ እና የዚህ ዌብሳይት ሊንክ ኮመንት መስጫው ላይ አታች አደርግላችኋለሁ። ይመቻችሁ ፋሚሊ።